አልታገስሽም አንድ ነገር አደርጋለሁ ብትይ ጀመርኮ ስርዓት የላትም አለቅሽም እንደዚህ እያወራችሁ እንዴ ነው መስሏት እኮ ህይወት መኖር ከፈለግሽ ከህይወቴ ውጪ ከተከበርሽ ትከበሪያለሽ ገባሽ ክብር አንቺ ክብር ታውቂያለሽ እንዴ ክብር ምንም አታመጪም እንዴ ክብር ታውቂያለሽ እንዴ ከባለ ትዳር ወንድ ጋር ካልኖርኩኝ የምትይ እሱን ላንቺ ልንገርሽ እንደ እኛ እንዴት ነው ምን ማግባባት እንደዚህ ነው ላንቺ እኔ አፍራለሁ አታችልም አቤት ልቀቀኝ እንደዚህ አንግባባም እሺ ልቀቂ እኔ ቆመን እናውራ አትያዘኝ እኔ እኮ አንቺ እኔ ስለማቅሽ ነው አንቺ እንደዚህ ነሽ አጠገብሽ ነው በቃ እሺ ግን ይኸውልህ በጣም እኔ እንዴት አይነት አታፍሪ አልገባኝም አታፍሪ በጣም ያሳፍራል ባለትዳር ወንድ ነው እፈሪ ሴት ልጅ ነሽ እፈሪ ባለትዳር ወንድ ካልፈለኩኝ ካልመጣ ወደኔ ባለትዳር ነኝ ይዤሽ ልጅክ ሊድ አይባልም በጣም እፈሪ ምክንያቱም አብርሃምን በኔ ላይ ትላንት እኮ ደገመልሽ ስለመታሹ መፈራሽ መስሎሽ እሱ የተፈጠረው ከትላንት ወዲያ ነው አታመጣብኝም የምር ልቀቃታ ቤት እሱ የተፈጠረው ቆይ ስሚ ራስሽን ግን እንደዚህ መታሽ እሱ የተፈጠረው አቤል አንዴ ያስረዳት እሱ የተፈጠረው ከትላንት ወዲያ ነው እሱ የተፈጠረው ከትላንት ወዲያ ነው ትላንትና ግን አልፈልግሽም አይገባሽም ባለትዳር ነኝ አለሽ እኮ ውጪ ከህይወቴ አለበለዚያ ግን አለቅሽም አመጪውን እናያለን አሳይሻለሁ በደምብ ችግር የለብኝም አሳይሻለሁ ማመጣውን ቆመሽ ጠብቂኝ አሳይሻለሁ ማን እንደሆንኩኝ ስላላወቅሽኝ ነው እሺ ማመን ያለብሽን ነው አሁን ይሄ ልጅ ባለትዳር እሷ ዘመን አይደለም ወራች ያለችው ለምንድን ነው መቀበል ያከበደሽ አዎ ስለማሪ ስለኔ አዎ ሄዳ ተሳምነው አብርሃም ነገረሽ እኮ ባፍ ሰላም አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የአገሬ ልጆች እንዴት ናችሁ ደህና ናችሁ እኔ ጋር አልሐምዱሊላህ ደህና ነኝ አንድ ነገር ዛሬ በእነ አብርሽ የሆነ አስተያየት ለመስጠት መጥቻለሁ ማለት ነው ያው አንድ ሰው ከሰማው ነው የሚፈርደው አይደለም እኔ ደግሞ አንድ በቃ እኔ የተሰማኝ አንድ ነገር ለመናገር ነው የመጣሁት ማለት ነው በሩታና በአብርሽ ማለት ነው አሁን ያው በዚህ ለቀን ሶስት ቀን የሚፈጠረው ነገር እያየን ነው በየሚዲያው ማለት ነው ሁለታቸው እና ምንድነው እየተሰማኝ አንደኛ ሩታ እኔ በጣም ወዳት ነበረ በጣም አደንቃት ነበረ ምክንያቱም በጣም ጀግና ነበረች ማለት ነው ግን አሁን እንዳስጠላችኝ ነው ምክንያቱም በባልዋ ምንም እየተማመነች አይደለም ማለት ነው ምንድነው አንድ ሰው ዛሬ ተነስቶ መጥቶ እኔ ትላንትና አብርሽ ፍቅረኛዬ ነበር ወደው ነበር ጓደኛዬ ነው እንደዛ ሊል ይችላል በየሰዓቱ ማለት ነው እሷ በየጊዜው እንደዛ የምትሆኚ ነገር በባልሽ አትተማመኝም ማለት ነው ምክንያቱም ለማህበረሰቡ ምንድነው የምታስተምሪው እዚህ ጋር ማለት ነው እኔ የምሬ ነው የምልሽ እኔ አብርሽ በጣም አደንቀዋለሁ ምክንያቱም ከትላንትና ወዲያ በተሰራ ቪዲዮ እንደዛ አርጋው ስትመታው እኔ ራሱ ማለት ነው እንዴ ይሄ ትዳር ነው ወይስ ምንድነው አልኩ ትዳር ነው ምንድነው አንድ ሴት ልጅ በባሏ እጅ ካነሳች ከዛች ምስት ሳትሆን ሴቱ አብርሽ ነው ወንዱ ሩታ ናት ማለት ነው የቤቱ አባወራ ሩታ ናት እንጂ አብርሽ አይደለም አንድ ምስ ለባሏ እጅ ካነሳች ኔቨር ይሄ ትዳር አይባልም በመቀጠል ደግሞ እነዚህ ላንቺ ምንድነው የምልሽ በጣም ቆንጆ ነሽ ታምሪያለሽ ግን በባለ ትዳር መሃሎች ለምንድነው ገብተሽ እንደዛ የምትሆኚው በጣም ቆንጆ ነሽ የምር በጣም የምታምር ልጅ ናት ማለት ነው ግን አንቺ ትላንት ሄዷል እኮ የትላንትና ነገር ሄዷል ተመልሶ አይመጣም ማንም ሰው ያፈቀረ ሁሉ ይጋባል ማለት አይደለም ትላንትና ነበረ አሁን የዛሬው ነው እንጂ ትላንትና የት ሄደሽ ነበር ይሄ ሁሉ ሲፈጠር ምን ሲደረግ ምን አሁን ደግሞ ምን አለች አላምንም ማለት ታዲያ ምን ሲደረግ ልታምኚ ነው ወይስ እንትን እንትን ከተባለ በኋላ ልታምኚ ነው አላምንም ባለትዳሮች አይደላችሁም ማለት እንደምን ነው ለኛ ኩሽ በይና እንደ እኛ ምን እንስማ እንደ ባለትዳር አይደሉም ስትይ ለኛ ማስብልን እንደ ማለት አሁን እኮ አርግዣለሁ የሚልም ነገር መተዋል እያየን ነው
እኛን ጋር እዚህ ዱባይም ራሱ ተመቶ ሰርግ ተደርጓል። እንዴት አሁን አልገባኝም እንዴ። እና ኮመንት ላይ አስቀምጡልኝ የገባችሁ ልጆች። አላምንም አለች እቺ ልጅ። ለምሳሌ እንድታመን ምን ይደረግ እንዴ? አንድ ሴት ልጅ ቤሎ ለብሳለች፣ ተጨብጭበዋል፣ እዚህ ጋር ሰርግ ተደርጓል እና አላምንም እያለች ነው። እና እስቲ በቀጣይ እንትኑ አሳያችኋለሁ እንዴት እንደሚሆኑ። ቦክስን አለ፣ ድብደባ አለ። እኔ እነዚህ ከይቅርታ ጋራ ወደ ቡታጀራ በገቢ ደስ ይለኛል። እንዴ መናካሽ እንዴ? ራስነትሽ ለምን ታረክሻለሽ? አንቺ እኮ በጣም የምታምሪ በጣም ቆንጆ እኮ ነሽ ነዚህ። እንዴ ሰብሰብ በይ እንዴ። አሁን ምንድነው አንቺ ምን ነው በቃ እሱ ትዳር ይዘዋል። ምን በትዳሩ መሀል ገብተሽ እኔ እንደዛ ነኝ ይሄ የማይሰራ ነገር ነው። የምሬ ነው የምልሽ። እንዴ አንተ ደግሞ አብርሽ ወንዳው እንደሆን እንዴ ወንዳው እንደሆን ምን ነው እንዴ? ተሰብሰብ። ኧረ ጉድ ነው። አንድ ሴት ልጅ እጇን አንስታ እንደዛ መተካከል ድረስ ለምንድን ነው የምትጠብቀው? ለነገሩ የሴት ልጅ ክብር እንዳለው በቃ እኔ በዚህ ነው ያየሁት ማለት ነው። በጣም አደነኩት አብርሽ። እኔ በጣም ነው የምወድክ የምር በጣም። እኔ እወድሃለሁ ስልክ አብሬ ሩታዬ እኔ የመዳን ቅመም ነኝ። እኔ ጋር እንዳመጪ እወደዋለሁ ስልሽ ወይ ሌላ ነገር እንዳይመስልሽ። ምክንያቱም አንደኛ የሀገሬ ልጅ ነው። በቃ ያሳዝናል እንዴ እጅ አንስተሽ ስትመጪው በጣም ቅር ያስብላል። የምር በጣም ነው የሚያሳዝነው እንዴ በጣም እንዴ። ደግሞ የምትጠቀሚያቸው ቃላቶች ደግሞ እንዴ አንድ ምስት ለባሏ ቀፈፈኝ ካለችው እኔ እንጃ እንዴ ምን ነው የሚቀፍሽ? እስቲ ንገሪን። ምንድን ነው የሚቀፍሹ ነገር ንገሪና እኛ ምን እንትን እንበል። ምን ነው የቀፈፈሽ? ወይስ ነጪን ስለያዘ ነው እንዴ? እሱ እኮ እንደ እህት በቃ አለ አይደለም። አንድ ሴት ልጅ መታ ከፍቷ እስከምሄድ አስደስቻት ብሄድ ነው የሚለው እንደ እኔ እና ውዶቼ ሰብስክራይብ አድርጉኝ፣ ላይክ ኮሜንት ስጡኝ፣ አበረታቱኝ። ገና አዲስ ነኝ፣ አዲስ ተለማማጅ ነኝ፣ ፍሬሽ ነኝ፣ የመዳን ቅመም ነኝ ወይም ደግሞ የራሴ ቅመም ነኝ ማለት ነው። አበረታቱኝ። ምን ነው እናንተ ምን ነው ስትሄዱ አለፍ ስትሉ እጃችሁን ብቻ አስቀምጡበት። ከዛ በኋላ እሱ ይጠፋል ማለት ነው። እጃችሁ ብቻ አስቀምጡት እና አበረታቱኝ እንዴ እንዳትረሱኝ፣ የምር እንዳትረሱኝ። አበረታቱኝ እንዴ እና አብርሽ እና ምናምን እኛ አይደል እንዴ ያሳድግናቸው? እኔ ማሳድጉኝ። እኔ ኢትዮጵያዊ አይደለሁም እንዴ? እኔ ኢትዮጵያዊ አይደለሁም እንዴ? ከለሬ ኢትዮጵያ አይመስልም እንዴ? ስለዚህ እኔም አበረታቱኝ። ወዳችኋለሁ። አይ ላቭ ዩ። አላህ ይጠብቃችሁ ባላችሁበት ቦታ። አገራችን ሰላም ያርግልን፣ እኛም አላህ ይጠብቅን። ስደት የወጣ ነው በሰላም ወጥተን በሰላም ለሀገራችን ያውቃል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ።